አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲቱ ተከታታዮች እንዴት ናችሁ? ሰላም ነው ወይ? በሞላው ዓለም የምትገኙ እህት ወንድሞቼ እንዴት ናችሁ? ሰላም ነው ወይ? ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ የምሰራላችሁ ይሄ በትንንሽ ተቆርጧትና በትንንሽ በጣም ትንንሽ ተደርጎለት ማለት ነው። ከዛ ምን ጨመርኩበት መሰላችሁ? ከዛ ከቆረጣችሁ በኋላ ይሄን ትጨምሩበታላችሁ። እንደገና ደግሞ ይሄን ትጨምሩበታላችሁ። ከዛ ፍልፍልና ሚልህ አርጋችሁ ከጨረሳችሁ በኋላ ታኖሩትና ትንሽ ዘይት አርጋችሁ ልክ እንደዚህ ምንም አትጨምሩበት፣ ዘይት ብቻ አርጋችሁ እንደዚህ ታቆላሉታላችሁ። እንደዚህ ታቆላሉታላችሁ ማለት ነው። አዛጅ ዞር ነው እንዴት በትንንሹ ተቆርጦታላችሁ። ፍልፍል ሮሜ ቀይና እንትና ይሄኛውን ተቆርጦታላችሁ። ከዛ ደግሞ ይሄ እንትን ነው እንደምን የሚባለው በሳዳ ፍደር የሚታረቦቹ ማለት ነው። ይሄ ከንቱን የሚጨመር ነው። አሳያችኋለሁ። እንደምታዩት ትንሽ ውሃ ጠብ እያረኩኝ ዶሮው በስሏል። አሁን ዶሮ ከበሰለ በኋላ እንደዚህ ከበሰለ በኋላ ይሄን እንጀራውን እጨምራለሁ። እንጀራውን ጨመርኩኝ። በጣም ነው የሚጨምረው በነገራችን ላይ። ከዛ ጀዘሩን እንትን እንዳይል እናረጋለሁኝ ትንሽዬ ውሃ እንትን ጀዘሩ እንዲበስልልን አብራችሁ ምን የመሰለ ከዛ አሁን ይሄ ሲበስል ይሄን እጨምራለሁ። ፍልፍል ሮሚውንና ይሄ ሁለቱም ፍልፍል ሮሚ ነው። ከዛ ይሄ ደግሞ በሳል ነው ብያችኋለሁ። ይሄ ደግሞ በቆሎ ዶራ። ከዛ ደግሞ ይሄታችሁን ያለው ትለትና 5 ደቂቃ ተቀቅሉታላችሁ። ለ5 ደቂቃ ዶራውንም ይሄንም እየብቻ ተቀቅሉና ይሄን በቆሎን መቀቅሉት ለብቻው ይሄን መቀቅሉት ለብቻው ነው። ከዛ ከቀቀላችሁ በኋላ ለብቻው በሰሃን ባንድ ላይ ታረጉታላችሁ። ባንድ ላይ ካረጋችሁ በኋላ አሁን አሳያችኋለሁ። ባንድ እንጨምረዋለን። ይሄ ደግሞ የምታዩት ያንን እስከምጨርስ ነው። ይሄን የምታዩት ደግሞ ሰድሩ ጅጃጅ ህዩት ተብየው ማለት ነው። እንዴት አድርጌ እንደቆረኩት ላሳያችሁ። ህዩ እንዲታያችሁ በስሱ አርጋችሁ እንዲህ አርጋችሁ ዶሮውን ተቆርጡታላችሁ። በስሱ እንዲታያችሁ ብዬ ነው። በስሱ አርጋችሁ እንደዚህ እንትን ካላችሁት በኋላ ዶሮ ሰድሩን ምን ተጨምሩበታላችሁ። ከዚህ ይሄን ይሄ ሶስ ከዛ ይሄን ሶስ ታያችሁ ተስፋ አረጋለሁ። ከዛ ይሄን ሶስ ሚልህ ፍልፍል አስዋጥና ባብሪካ ከል ሾያ ትንሽ ከል ታረጉበታላችሁ። ከዛ ልክ እንደዚህ ይሆናል ማለት ነው። እንደዚህ ተተብሉታላችሁ ዶሮውን። ይሄ የሚሰራው ለብቻው ነው። እንደምታዩት ቅድም ጀዘሩን ጨምሬያለሁ ብያችሁ ነበር። ትንሽ ውሃ ጠብ እያረኩ በስሏል። ጀዘሩ ከበሰለ በኋላ መጨመር ያለብኝ አሁን ፍልፍል ሮሚውን ሁለቱም ቀይ ፍልፍል ሮሚና ከደር ፍልፍል ሮሚ ነው። ይሄን ከጨመርኩ በኋላ ደግሞ አሁንም እንደዚህ ትንሽ እንትን እለዋለሁ። ከዛ ይሄን ያሳየኋችሁን እጨምረዋለሁ። እንደዚህ እንትን እለዋለሁ፣ አዋህደዋለሁ። እንደምታዩት ካዋሃድኩት በኋላ ከዛ ቅድም ያሳየኋችሁ እንትን በሳላ ፍደር ያልኳችሁ ጨመርኩኝ። አሁን በአንድ አቀላቅዬ አሁን ለትንሽ ደቂቃ እተወዋለሁ። ዶራ ያልኳችሁ ይሄ ነው። ትንሽ ግን ተቀቅሉታላችሁ። ይሄ ወረቀቱ ማለት ነው። ይሄንም ደግሞ ለብቻው ተቀቅሉታላችሁ። ከቀቀላችሁ በኋላ ልክ እንደኔ እንዲታደባሉበት ማለት ነው። ይሄን ስታረጉ ምንም ውሃ ጨምሩ። በዛው ዝም ብላችሁ ሁሉም የበሰለ ስለሆነ በዛው ዝም ብላችሁ ዶሮውንና ጀዘሩን ስታበስሉ ብቻ ነው ውሃ የምትጨምሩት። አሁን አሳያችኋለሁ።
ይኸው እንደምታዩት አወጣሁት። በስሏን በጣም ይጥማን በሰለ። አዛ ይሄኑ መልሳችሁ ሳታጥቡ በይኸው ዘይቱን ያረኩበት አዛይ ኪንቶም ታረጋላችሁ። እዛ ያና እንትና አልኩት ማሻኒ የዛንትን ስላለ እዛ ቶሙን እንዲታረኩኝ ያንኑ ባወጣሁበት ብረት ድስት ማለት ነው። ይሄ የምታዩት ሩዝ መስሪ ያኔ መጀመሪያ ሰርተን በተላጁ አድርገነዋል። ለዚህ ሩዝ ሙሀር አይዋ ለዚህ ሩዝ በጣም እንትን ማለት የለበትም። ይሄው ለምሳሌ ሩዝ መስሪ ነው። መጀመሪያ ስራዬን ከመጀመሪያ በፊት ሩዝ መስሪውን አብስዬ አተላጅ አድርጌው ነው ይሄ እንዲህ የሆነ አተላጅ አድርጌው ማለት ነው። ከዛ ቶሙን ከሰራሁ በኋላ ልክ እንዲህ አምጥቼ ከዚህ ቀላቀልኩት። ግን መጀመሪያ ይሄን ስትጀምሩ ሩዙን አብስላችሁ አተላጅ አድርጉ። ብስልት ከተላጅ አሁን አሳያችኋለሁ። እንደዚህ ታገንቱን ከአብራችሁ ካዋሃዳችሁት በኋላ ለትንሽ ደቂቃ ያህል በኋላ ይሄ የሰራሁትን ልጨምረው ነው። ጨመርኩት። አሁን መልሼ ደግሞ አውጥቼ እመለሳለሁ። አያችሁት? ይኸው በደንብ ስታቀላቅሉት እንዴት ይሆናል ሩዙ ማለት ነው። በደንብ ታቀላቅሉታላችሁ። ከዛ ሶስ የሰራሁት ይሄን ነው ማለት ግዴታ ይሄ መኖር አለበት። ይሄን ሶስ ትንሽ ከዚህ ይሄን ትንሽ ከዚህም ይሄን ግማሽ እዚህ ሶስ ነው የነገርኳችሁ። ግማሽ ማጅ እና ፍልፍል ሚልህ ፍልፍል አስዋጥና ሚልህ ግማሽ ማጅ አድርጌ አሁን ይሄን ከላይ ላይ ከሩዝ ዙሪያ አሁን አፈሰዋለሁ። ቅድም ያሳየኋችሁን እንዲህ አድርጋችሁ ታቀላቅሉታላችሁ ማለት ነው። ትንሽ ደቂቃ እንትን ካላችሁት በኋላ ሀላስ በቃ አለቀ ማለት ነው። ሀላስ እንዴት ነው ሩዙ። ይሄ ደግሞ የዘይቱን ደግሞ ታያችኋለሁ። ይሄን ያሰራል አዳ ሁቴ ሞያ ምንም ማለት ታረጉም ዝም ብላችሁ ካጋለው ላይ እንደዚህ አድርጋችሁ ታረጉታላችሁ ስጋውን ማለት ነው። ሶሱን ግብአቱን ነግሬያችኋለሁ። ሰብና ይሄ ውሃ ጨምራችሁ ልክ እንዴት ገጥሙታላችሁ እስከሚበስል። ዘይት ኋላ ነው የምጨምሩት፣ አሳያችኋለሁ። ግብአቱን ግን ነግሬያችኋለሁ ምንም እንደሚጨመርበት ይሄ ማለት ነው። ይሄ እንዴት እንደሚሰራ ይሄ ውሃ ጨምሬበት ነበረ። ከዛ እየበሰለ አሁን ሲበስል ደግሞ አሳያችኋለሁ። ውሃ ግን ብዙ አታብዙበት። እኔ የተወሰነ ውሃ አድርጋችሁ እስከሚበስል ድረስ እንደዚህ ሲበስል ትንሽ ዘይቱን ላውን ትንሽ አድርጋችሁ ውሃ የለው ምን የለው ይኋላ። አሁን ዘይቱን አድርጌበታለሁ ውሃውን የጨረሰ ጊዜ ማለት ነው። እንደምታዩት ደግሞ የተረፈኝን አሁን እንትን አልኩ ውሃ ጨመርኩበት መልሼ አሁን ደግሞ ጣርኩ። ይሄኛው በሰለ። ሩዝን ከዚህ ሰርቻለሁ ጨረስኩኝ። በዚህ መልኩ ምርጥ የሆነ ምግብ መስራት ትችላላችሁ። ይኸው ከዛ አሁን ሩዙን በጎን ዶሮውን በጎን ማለት ነው። ዶሮ እና ትወዱታላችሁ ብዬ ተስፋ አደርጋለሁ። ሰርታችሁ ደግሞ ሞክሩት። ልክ እንደበሰለ እንዲያበቃ ዘይቱን ትንሽ አድርጋችሁ ግልብጥ አድርጋችሁ ልክ እንደዚህ ወዝ እንዲያመጣ ማለት ነው። ወዝ እንዲያመጣ